ጤና ይስጥልን አድማጮች፣ ይህ ሆርን አፌርስ ሚዲያ ነው። የሰዓቱን ጥር ዜናዎችን እናሰማለን። ፕሬዚደንት ዶናልድ ትራምፕ የሆርሙዝን ሰርጥ ለመዝጋት እንዳሰቡ ተናገሩ። ሲኤንኤን ዋይት ሃውስን ጠቅሶ ዛሬ እንደዘገበው ዶናልድ ትራምፕ የኢስላማባዱ ውይይት አለመሳካቱን ተከትሎ የኢራንን መውጫና መግቢያ ለመቆለፍ ሲባል የሆርሙዝን ሰርጥ እንዲዘጋ የአሜሪካ ባህር ኃይልን ማዘዛቸውን በትሩዝ ገጻቸው ጽፈዋል። ዛሬ ፕሬዝደንቱ በሰጡት ማህበራዊ ሚዲያ መግለጫ የኢራን ዋነኛ መተላለፊያ የሆነውን የሆርሙዝ ሰርጥ ከውጭም ከውስጥም ወደ ኢራን የሚገባ ከኢራንም የሚወጣ አንዳች ነገር እንዳይኖር ለማድረግና ኢራንን በኢኮኖሚ ለማንበርከክ የታሰበ ነው ተብሏል። ዶናልድ ትራምፕ በዛሬው ዕለት ሴንትኮምን ትዕዛዝ እንደሰጡና የሴንትኮም እዝ በአጠቃላይ የባህር ኃይሉን አሰማርተው በተጠንቀቅ የመጨረሻ ትዕዛዝ እየተጠባበቀ ነው ሲሉ ፕሬዝደንቱ አክለዋል። በተያያዘ ዜና ኔቶ የአቋም ለውጥ ማድረጉ ተሰማ። ከዚህ ቀደም በፕሬዝደንት ዶናልድ ጄ ትራምፕ የተላለፈለትን የአግዙኝ ጥሪ ውድቅ ያደረገው ኔቶ በአሁኑ ሰዓት በሆርሙዝ ሰርጥ የባህር ከርስ የፈንጂ ማጽዳት ስራዎችን ለማገዝ ፈቃደኛ ነኝ ሲል ለአሜሪካ ተናገረ። አሜሪካ ከዚህ በፊት በኔቶ መቀየሙን ገልጻ አሁን ግን ፈቃደኝነቱን በማሳየቱ ይሁንታዋን ችራለች። በዚህ መሰረት የኔቶ የባህር ኃይልና የአሜሪካ ባህር ኃይል በጋራ በመሆን ኢራን በባህር ከርሱ የቀበረችውን ፈንጂ ለማጽዳት ከፍተኛ ስራ እንደሚጠብቃቸውና ይህም በአጭር ቀን እንደሚጠናቀቅ ያላቸውን እምነት ገልጸዋል። የኔቶ ዋና ጸሐፊ ማርክ ሩትስና የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ባደረጉት የስልክ ውይይት የሁለቱ ተቋማት ትብብር በአጭር ጊዜ የሆርሙዝን ሰርጥ ለማጽዳትና ኢራን እዚህ ግባ የሚባል ጉዳት እንዳላደረሰች ለማሳየት ጥረት እንደሚያደርጉ ተናግረዋል። የቱርኩ ፕሬዝደንት ረሲብ ጠይብ ኤርዶሃን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ አስጠነቀቁ። ረጂብ ጠይብ ኤርዶሃን በአንካራ በመካከለኛው ምስራቅና በኤዥያ የፖለቲካ ፓርቲዎች ውይይት ላይ ዛሬ በአንካራ እንደተናገሩት አንካራ ከዚህ ትዕግስቷ የተሟጠጠ በመሆኑ በእስራኤል ላይ የወታደራዊ እርምጃ የመውሰድ አማራጭን እያጤነች ነው ብለዋል። ለዚህም እንደ ምክንያት ያስቀመጡት የሊባኖስና የጋዛን ጉዳይ ሲሆን እስራኤል በጋዛና በሊባኖስ እየፈጸመች ያለችውን የዘር ጭፍጨፋ ካላቆመች ቱርክ ወታደራዊ እርምጃ ለመውሰድ እንደምትገደድ ገልጸዋል። ለዚህ ምላሽ የሰጡት የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ በአስቸኳይ በቴል አቪቭ የአንካራ ኤምባሲን ጠርተው ማነጋገራቸውንና ጉዳዩን ከዚህም በዘለለ የፕሬዝደንቱ አቋም ነው ብለው እንደሚያምኑና የእስራኤልና የቱርክ ጉዳይ በሰላማዊ መርህ ላይ የተመሰረተ ነው ሲሉ አምባሳደሩ መግለጻቸውን የዘገበው የእስራኤሉ ቻናል 12 ነው። እስራኤል አሜሪካና ኢራን በመግባባት ላይ የተደረሰ ስምምነት ቢፈራረሙ እንኳን ጦርነት እንደማታቆም ገለጸች። ይህን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ለሕዝባቸው በሰጡት የቴሌቪዥን ቀጥታ ስርጭት ላይ እንደተናገሩት እስራኤል በዙሪያው በከበቡት የኢራን የተራድኦ ድርጅቶች እንደነ ሄዝቦላ፣ ሀውቲና የኢራቅ ሚሊሻዎች ወደ ቦታቸው እስካልተመለሱ ድረስ የእስራኤል ሕልውና ጥያቄ ውስጥ በመሆኑ እስራኤል እነኚህን ለማጥፋትና ብሎም የኢራንን የኒውክሌር ፕሮግራም እስከ ወዲያኛው ለማጨለም እስካላረጋገጠች ድረስ ጦርነቱን እንደማታቆም ተናግረዋል። በዚህም የእስራኤል የጦር ኃይሎች ኢታማዦር ሹም ኤያር ዘሚር ለጦራቸው ብሔራዊ ጥንቃቄ እንዲያደርግና በጥንቃቄ እንዲቆም አዘዋል። ይህም ምክንያቱ የኢራንና የአሜሪካ የሰላም ስምምነት ባለመሳካቱ ኢራን አንዳች ትንኮሳ ብታደርግ ከዚህ በፊት ከሰነዘሩት ጥቃት እጅግ የከፋ ጥቃት ለመሰንዘር ጦሩ ዝግጁ እንዲሆን ለማዘዝ ነው ተብሏል። ይህ ጉዳይ የመካከለኛው ምስራቅ ከድጡ ወደ ማጡ የሚወስድ ነው ሲሉ የፖለቲካ ተንታኞች ተናግረዋል።